አይ እናት አይን ናት፣ አይ እናት አይን ናት አዶት። ልጅ እናቱ ፊት ላይ ባለው ጠባሳ ምክንያት ያፈርና ይሸማቀቅ ስለነበረ ትምህርት ቤት እንኳን እንድትወስደው አይፈልግም። እናት በአጋጣሚ ማየት ለቻሉ ጓደኞቹ ሰራተኛችን ናት እያለ ከዚህ በፊት አይተዋት ለማያውቁ እናቴ ሞታለች እያለ ነበረ ያደገው። ልጅ በጣም ውብ ነው። ማንም ሰው ገና እንዳየው የሚወደው አይነት ልጅ። በዚህ መልኩ ረጅም ጊዜያት አለፈ። ልጅም አደገ፣ ትምህርትም ጨረሰ፣ ተመረቀ፣ ስራም ያዘ፣ ትልቅም ደረጃ ደረሰ። ነገር ግን አሁንም በእናቱ አካላዊ ሁኔታ ያፍራል፣ ይሸማቀቃል። ሰው እንዲያውቅበትም እንኳን አይፈልግም። ከእናቱ ጋር ከቤት ወጥቶ ማያውቅ ስለሚሸማቀቅ። ከቀናት አንድ ቀን እናት ልጇ ከስራ ሲመለስ እንደ ሁልጊዜው ቡና አፍልታ ምግብ አቀራርባ ካበላችው በኋላ ወደ መኝታ ክፍሉ ሲገባ ልጄ አለችው። እናት ወይ ማዬ አለና ዞር አለ። ቆይ ልጄ የማሳየህ ነገር አለ ብላ ከትንሽ የተቆለፈ ሳጥን ውስጥ ፎቶግራፍ አውጥታ ሰጠችው። እጅግ በጣም ውብና ደስ የሚል የደስ ያላት ሴት ፎቶ ነው። እማዬ በጣም ታምራለች፣ ማናት ብሎ ጠየቃት። እናትም እኔ ነኝ ብላ መለሰችለት። አይኗን የሞላው እንባ እንዳይፈስ እየታገለችው የሚከተለውን ታሪክ ነገረችው። ይኸውልህ ልጄ፣ አንተ ገና የ6 ወር ልጅ ነበርክ። ቤት ውስጥ ለአንተ ምግብ እያዘጋጀው እያለ የአንተ ለቅሶ ሰምቼ ወደ አንተ መጥቼ ስመለስ ማብሰያ ክፍሉ በእሳት ተያይዟል። እሱን ለማጥፋት ስፍጨረጨር የሰፈር ሰው ደርሶ እኔም ብቻ ይዘውኝ ወጡ። ልጄን አውጡልኝ፣ አረ ልጄ ልጄ፣ አረ ልጄ ብዬ ብጮህም ማንንም አልሰማኝም ነበር። ቤቱ ይበልጥ እየነደደ መጣ። ልጄን አረ ልጄ ብዬ ከሰፈር ሰዎች ብጮህም ማንንም ሊሰማኝ ስላልቻለ አምልጬ ዘልዬ ወደ ቤት ገባው። አንተን በጨርቅ ጠቅልዬ እሳት እየወረደብኝ ወጣሁ። ምንም የእሳት ፍንጣቂም ሳይነካህም አወጣሁ። እኔ ግን የለበስኩት ልብስ ገላዬ ላይ ቀልጦ ተጣውቆ ሆስፒታል ውስጥ ብዙ ጊዜ አሳልፌ ወጣሁ። ልጄ አንተ ከዚህ መከራ በኋላ ብቻዬንም አሳደግኩ፣ ለትልቅ ደረጃም አደረስኩ። ድሮ ተማሪ እያለ በእኔ ስታፈር ልጅ ስለሆንክ ነው ብዬ አእምሮህም እንዳይጎዳ ስል ዝም ብዬ ችዬ ኖር ነበር። ግን አንተ አሁን ተምረህም አድገህም ትልቅ ሆነህም ትልቅም ደረጃ ደርሰህም በእናትህ ታፍራለህ። አየህ ልጄ፣ የእኔ ውበት አንተ ላይ ነው፣ የአንተ መከራ ደግሞ እኔ ላይ ነው ብላ ንግግሯን ሳትጨርስ ልጅም ስቅስቅ ብሎ እያለቀሰ እግሯ ስር ተደፍቶ ይቅር በይኝማ፣ ይቅር በይኝ ደግማ እናት፣ የእኔ ውበት አንተ ላይ ነው፣ የአንተ መከራ ደግሞ እኔ ላይ ነው። አስደናቂ የልጅና የእናት ፍቅር መጨረሻ ቢገባው ታዲያ የሐሳባችሁን ያላችሁን ያቅማችሁን ጣል አድርጉበት። አመሰግናለሁ። እድሜና ጸጋ ለእናቶች ይሁንልን።